የሷን ህይወት ላትኖሩላት የሷን ላይፍ ላትመሩላት ይቺ ልጅ ገና ሳትጠነክር ሳታገግም ካለችበት ህመም ካለችበት ነገር ሳትወጣ የውስጥ ህመም ቶሎ መሻር ይቻላል አይቻልም? ለእናንተ መስሏችሁ ሊሆን ይችላል። ምክንያቱም ህይወትን አላያችሁ ላይፍን አልኖራችሁ። በዛ ምክንያት እሷንም ምኑንም ሳታቁ እንደዚህ ህይወትሽን አድርገሽ ምሪ ማለት እኮ ያዛችሁት ነገር ማለት ነውና እናንተ ከሆነ ቦታ የሆነ ሰው ጎተታችሁ አምጥታችሁ ስላሰጣችኋት ብቻ እሷ ትቀበላለች ማለት አይደለም። የምታስብበት የራሷ የምትመዝንበት አመለካከት ያላት ሴት ናት። እኔ እስከማውቃት ድረስ ሩታ ማለት ነው። ማንንም መጥቶ እዚህ ጋር የሆነ ነገር ስላላት እንትናን ተቀበይ እንትናን ጣይ ስላላት የምጥር ሴት አይደለችም። ከእናንተ ይልቅ በትንሹም ቢሆን ህይወትን ያየች ሴት ናት። እኔ እስከማውቀው ድረስ ማለት ነው። እና ህይወቷን ላትኖርላችሁ የሆነ ነገር ላትፈጥሩ ወደማይሆን ነገር አትገፋፏት። ሩትዬ በዚህ አጋጣሚ ልልሽ የምፈልገው ነገር ምንድነው ጉልቻን ቢቀያየሩት ወጥ አይጣፍጥም እንዳይሆንብሽ ነው የምፈራው። ምክንያቱም አንቺ ጠንካራ ነሽ ብልህ ሴት ነሽ፣ ግን አንዳንዴ በሰው ግፊት የሚደረጉ ነገሮች ዋጋ ያስከፍላሉ እና እኔ እንድትጎጂብኝ አልፈልግም። በእርግጥ አንቺ ደስተኛ ሆነሽ አምነሽበት ፈቅደሽበት ይሄን ነገር ብታደርጊ ደስ ይለኛል። ምክንያቱም እኔ እንድትጎጂ አልፈልግም። ማለት ሴት ነኝ፣ ደስታ ይገባሻል፣ ጥሩ ነገር ይገባሻል። አይገባሽም እያልኩ አይደለም፣ ግን ደግሞ አሁን እየተደረገ ያለው ነገር ልክ አይደለም ለማለት ነውና አስቢበት። ከራስሽ ጋር በደንብ ተማከሪ። የሚሆንሽን የሚጠቅምሽን የሚበጅሽን የምታውቂው አንቺ ነሽ እንጂ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። በእያላችሁበት ሰላምና ጤናችሁ ይበልልን። ዛሬም እንግዲህ ተመልሼ መጥቻለሁኝ። በቅድሚያ ግን እንኳን ለጥምቀት በዓል በሰላም አደረሳችሁ ላለው። ያው ጥምቀት ሲባል የሆነ ደስ የሚል ስሜት አለውና እንኳን አደረሳችሁ ላለው መላው ቤተሰቦቼ እና በዓሉ እንግዲህ የሰላም የፍቅር እንዲሆንላችሁ መኛለሁኝ። ያው ደስ የሚል ጊዜ እንድታሳልፉ ከወዲሁ ምኞቴን እገልጽላችኋለሁ። ትንሽ አመም አድርጎኝ ነበርና ለዛ ነው የጠፋሁት ቤተሰቦቼ። እና ዛሬ እንግዲህ ተመልሼ የመጣሁት አንድ ነገር ደጋግሞ ማውራት ቢያስጠላንም ስለ አብርሽና ስለ ሩታ ነው። አብርሽና ሩታ ነገሮቻቸው ተስተካክለው አብረው ይሆናሉ ስንል አዱ ሲቀረፍ አዱ እንግዲህ እየተነሳ ነገሮች ሊስተካከሉ አልቻሉም እና አሁን ያሉበትን ሁኔታ ደግሞ እንደምታዩት ነው። ደስ አይልም። እንግዲህ ኖቤላ ያደረገው ነገር ልክ ስላልሆነ ማለት ነው። ምክንያቱም ያደረገው ነገር ልክ ስላልሆነ ነው ማለት ሩታን የደገፈበት ነገር ምናምን አይደለም። የሰው ልጅ የሚደገፈው ያ ሰው የሆነ ነገር ሲያደርግ ይሄኛውንም ሰው አድርግ በማለት አይደለም። አንድ ሰውን መደገፍ የምንችለው በሆነ ባስተሳሰብ አይዞ በማለት የሆነ በቃ አለ አይደለ አሉ እኮ የምናበረታታባቸው ቃላቶች እና ኖቤላ እና ፈረንጆ ያደረጉት ነገር ልክ አይደለም። እናንተ የሷን ህይወት ላትኖሩላት የሷን ላይፍ ላትመሩላት ይቺ ልጅ ገና ሳትጠነክር ሳታገግም ካለችበት ህመም ካለችበት ነገር ሳትወጣ የውስጥ ህመም ቶሎ መሻር ይቻላል አይቻልም? ለእናንተ መስሏችሁ ሊሆን ይችላል። ምክንያቱም ህይወትን አላያችሁ ላይፍን አልኖራችሁ። በዛ ምክንያት እሷንም ምኑንም ሳታቁ እንደዚህ ህይወትሽን አድርገሽ ምሪ ማለት እኮ ያዛችሁት ነገር ማለት ነውና እናንተ ከሆነ ቦታ የሆነ ሰው ጎተታችሁ አምጥታችሁ ስላሰጣችኋት ብቻ እሷ ትቀበላለች ማለት አይደለም። የምታስብበት የራሷ የምትመዝንበት አመለካከት ያላት ሴት ናት። እኔ እስከማውቃት ድረስ ሩታ ማለት ነው። ማንንም መጥቶ እዚህ ጋር የሆነ ነገር ስላላት እንትናን ተቀበይ እንትናን ጣይ ስላላት የምጥር ሴት አይደለችም። ከእናንተ ይልቅ በትንሹም ቢሆን ህይወትን ያየች ሴት ናት። እኔ እስከማውቀው ድረስ ማለት ነው። እና ህይወቷን ላትኖርላችሁ የሆነ ነገር ላትፈጥሩ ወደማይሆን ነገር አትገፋፏት። ሲቀጥል ደግሞ ይቺ ልጅ ከቡታጅራ አብርሽ ይዟት ሲመጣ ሐሳቧን አስቀይሮ ሰላምሽን ታገኛለሽ ልጃችንን እዚህ ሆነሽ ማሳደግ ትቻለሽ ብሎ ነው ይሄ ልጅ ቤቱን ጥሎላት ይወጣው አይደለ? በነዛ በኩል ሰላሟን ይቺ ልጅ ስታገኝ በእናንተ ደግሞ ድጋሚ መበጥበጥ የለባትም። ገባችሁ አይደለ? እኛ አንዱን ለማስተካከል ስንጥር እናንተ ሌላኛውን ነገር ታበላሻችሁብን። እኛ እነሱ የሚስማሙበትን መንገድ ነው ለመፍጠር እየጣርን ያለው። በእርግጥ ይቺ ልጅ እኮ ደስታ አይገባትም እያልኩኝ አይደል?
ደስተኛ መሆን ትችላለች። ግን አንድ ሰው ፈቅዶበት አምኖበት የሆነ ነገር ላይ ሲገባ ነው አይደል እንጂ በአንተና በሱ ግፊት ወይ በሆነ ሰው ግፊት ይችልሽ ህይወቷን መምራት የለባትም። እናንተ እኔ እንጃ እኔ አላውቅም ማለት አንተ አሁን ከሱ ጋር የምትፈጥረው ግብ ራሱ በራሱ ልክ ነው። ይሄ እኮ የልጅ ጨዋታ አይደለም፣ መቃቃ ጨዋታ አይደለም፣ ህይወት ነው። እናንተ ስትፈልጉ ያንን አምጥታችሁ መስጠት ስትፈልጉ ያንን ይመጣል። እናንተ መብት የላችሁ። ይሄን ማድረግ የምትችለው እሷ ራሷ ነች እንጂ እናንተ አይደላችሁ። ስለዚህ ይሄ የልጅ አስተሳሰባችሁን ወደ ጎን ተታችሁ እሷን ህይወቷን እንድትመራ መተው ካለባችሁ መተው ያለባችሁ። ከንትን የመጣው ከንትን ይምጣ። ታዲያ እሷ የገንዘብ ችግርና የሀብት እንትና እንዲህ ያለባት እሷ የምትፈልገው ምንድነው? ቢገባችሁ ሰላማዊ ህይወትን መምራት ነው። እኔ እንዲህ ነኝ ይላል የመጣውም ሰው። እኔ እኮ እንዲህ ነኝ ምን ማለት ነው? የሆነውን ይሁን አይመለከተንም። እኛ ግን በተሻላችሁ መጠን ለሷ ሰላም ስጧት፣ የምታስብበት ጊዜ ስጧት፣ እረፍት ታድርግ። እንዴ ቤተሰብ ወንድም እኮ ለእህቱ ደስታ ነው የሚመኘው፣ መልካም ነገርን ነው የሚመኘው እንጂ ገና ለገና አንተ ስለተናደርክ አብርሽ ስላናደደክ ለሷ ወንድ አምጥተክ ካስካት ማለት ነው። ከሱ ጋር ጭራሽ የማይሆን ነገር ውስጥ ከተሃት ግብግብ ውስጥ ነው በሰላም መጥቶ የሚያወራትን ልጅ አሁን ጭራሽ ግብግብ ውስጥ ነው የከተትካት። ሌላ ምንም ነገር አልፈጠርክላትም። ስለዚህ ቆም ብለህ ማሰብ ካለብህ አስብ። ልጅቷ በስነ ስርዓት ልጇን አገሯ ላይ ታሳድግ። እሷ ውጪ በመውጣቷ አንተ ምንድነው የምታገኘው? ምንም የምታገኘው ጥቅም የለም። ሰው ሀገር ለማንከራተት ልጅቷን ከመገፋፋት ውጪ ማለት ነው። ስለዚህ ቆም ብላችሁ አስቡ። አንተም ፈረንጁ ልትሆኑ ማለት ነው። በዚህ መሀል ፋሚሊ እያዘነ ነው፣ ቤተሰብ እያዘነ ነው፣ ስንት ነገር አለ። ቀን ከጠዋት ከማታ ጀምሮ እስከ ነጋ ለነሱ ጸሎት፣ ማታ ለነሱ ጸሎት በሚያደርጉ ቤተሰብ እጃቸው ወደ ፈጣሪ ዘርግተው እየለመኑ ባሉበት ሰዓት ደግሞ እናንተ ነገሮችን ማበላሻሻት የሆነ ነገር ማድረግ ምን ማለት ነው? ምንም እኮ ማለት እኛ አቤልና ብሩክን በጣም እንትን እያልናቸው ነበረ። ግን ደግሞ አሁን የእናንተ ነገር ሲጨምር ጥሩ አይደለም። በእርግጥ እሷም ሩትዬ በዚህ አጋጣሚ መንገር የምፈልገው ለአንቺ ጠቅሞሽ ሊመስልሽ ይችላል፣ ግን አይጠቅምሽ። አንቺ የራስሽን ውሳኔ ብቻ ነው ማረመድ መቻል ያለብሽ። ምክንያቱም በእድሜ ከአንቺ ታናሽ ነው። እንግዲህ አንቺ ሴት ልጅ ነሽ። ሴት ልጅ ደግሞ በራሷ የሆነ የምታስበው ነገር የምትፈልገው ነገር ይኖራል እና አንቺ ያን ነገር ነው ማራመድ ያለብሽ። ልጅሽን በሰላም ማሳደግ ነው ያለብሽ። ለውስጥሽ ሰላምን ነው መስጠት ያለብሽ። እንደገና ደግሞ ሌላ ነገር መጥቶ አንቺ ሊረብሽሽ አይገባም። እኔ እንጃ አላውቅም ማለት የሆነ እንዴት ነው ሰው በማያገባው እየገባ የሰውን ህይወት ሲበጣብጥ በጣም ነው የሚያስጠላው እና የሰራው ስራ ልክ አይደለም። በዚህ አጋጣሚ ለሩታ ማለት የምፈልገው ነገር ምንድነው፣ አብርሽንም ከዚህ በፊት ወደሽው አፍቅረሽው ነው የገባሽበት። ያ በራስሽ ፍላጎት ያደረግሽው ነገር ስለሆነም ነው ይሄ ሁሉ ጊዜ ዋጋ የከፈልሽበት አይደል? እና ሩትዬ የኔ ውድ እህት የኔ ጠንካራ፣ እኔ በዚህ አጋጣሚ ሩታን በጣም ነው የምወዳት። እንጃ አላቅም ማለት የተረጋጋች ሰከን ያለች ሴት እንደሆነች ነው የማውቀው። እና ሩትዬ በዚህ አጋጣሚ ልልሽ የምፈልገው ነገር ምንድነው፣ ጉልቻን ቢቀያየሩት ወጥ አይጣፍጥም እንዳይሆንብሽ ነው የምፈራው። ምክንያቱም አንቺ ጠንካራ ነሽ፣ ብልህ ሴት ነሽ። ግን አንዳንዴ በሰው ግፊት የሚደረጉ ነገሮች ዋጋ ያስከፍላሉ እና እኔ እንድትጎጂብኝ አልፈልግም። በእርግጥ አንቺ ደስተኛ ሆነሽ አምነሽበት ፈቅደሽበት ይሄን ነገር ብታደርጊ ደስ ይለኛል። ምክንያቱም እኔ እንድትጎጂ አልፈልግም። ማለት ሴት ነኝ። ደስታ ይገባሻል፣ ጥሩ ነገር ይገባሻል። አይገባሽም እያልኩ አይደለም፣ ግን ደግሞ አሁን እየተደረገ ያለው ነገር ልክ አይደለም ለማለት ነው። እና አስቢበት፣ ከራስሽ ጋር በደንብ ተማከሪ። የሚሆንሽን የሚጠቅምሽን የሚበጅሽን የምታውቂው አንቺ ነሽ እንጂ ኖቤል ወይ ፈረንጁ አይደሉም። የምታውቂው ስለራስሽ አንቺና አንቺ ብቻ ነሽ። እና አንድን ነገር ስታደርጊ ቆም ብለሽ በማስተዋል አድርጊ ነው ማለት የምፈልገው የኔ ውድ። እና በዚህ አጋጣሚ በመጨረሻ ማለት የምፈልገው ነገር ግን ኖቤል አንተ በሷ ህይወት አልቃ የመግባት መብት የለም። አልቃ መግባትም የለብክም። ምክንያቱም ይቺ ልጅ አንተ መጣህላት፣ እሺ ሆነ፣ ነገስ ምን እንደሚገጥማን በምን ታውቃለህ? ቀምሰል ታውቃችንም።
አንተ በንዴት የምታደርገው ነገር እሷን ዋጋ ሊያስከፍላት ይችላል። ይቺ ልጅ ደግሞ ብዙ ነገር ነው ያሳለፈችው ቢገባህ ማለት ነው። ካንተና ከፈረንጁ በላይ የሚያውቅ የለም። እንግዲህ ቀርባችሁ አብራችኋት የነበራችሁት እናንተ ናችሁ። ይሄ የልጅነት አመለካከትህን ወደ ጎን ትተክ ትላልቅ ሰው የሚልክን ነገርም ስማ። አክስትክ ያለችን ነገር ሰምተሃል አይደለ? በቃ በእሷ ህይወት ጣልቃ አትግባ። ለትላልቅ ሰው ተው ይሄንን ነገር። አንተ ሲጀመር ራስህ ገና ሳታድግ ለእሷ ህይወት ማመቻቸት ምን ማለት ነው? በድሮ የሆነ አለ የሚያደርጉት አባቶቻችን በድሮ ጊዜ ማለት ነው። ዝም ብለው አምጥተው ይሄ ሰው እንዲህ ሊሆን ይችላል እና ግቢ እንደዛ ነው ያደረካት። አንተ ትንሽ ለክብሯ እንኳን አትጨነቅም? አታስብም? በዚህ መሀል ፋሚሊ የሚባልም ነገር አለ። ስለዚህ አንድ ነገር ቢደጋግሙት እንትን ነውና ህይወቷን ለራሷ ተውላት። አንተ የራስህን ህይወት ምራ። መጀመሪያ አስተሳሰብክን አብስል፣ ብሰል። መጀመሪያ አንተ ገና ሳትበስል ለሷ እንዲህ ይሆንሻል። ህይወት ነው፣ ቀልድ አይደለም፣ ዕቃ ጨዋታ አይደለም። አንተ በንዴት የምታደርገው ነገር እሷን ዋጋ ሊያስከፍላት ስለሚችል ከሷ ህይወት ውልቅ ብለህ ወጥተክ እህትክ ነች፣ እህትነት ወንድምነትክን ማስኬድ ባለበት ገደብ አለው። ምንም ነገር ፋሚሊ ማለት ይሆናል አይደለ? አንድን ሰው ከአንድ ሰው ጋር ከሆነ አንድ ሰው ራሱን ከቻለ በኋላ የሆነ የራሱ አመለካከት የራሱ የሆነ ነገር አለ። የሆነ ፋሚሊ ጋር ሊደርስ የሚችል ነገር አለ። ግን ደግሞ አንተ አፍህን አውጥተክ ይሄን ሰው እንዲያደርጊው ማለት የለብክም። እሷ መጀመሪያ ላይ የነበራትን ነገር አይተናታል። ከዛ አብስ ሲመጣ እንደዛው ነው። ይሄ ደግሞ ለእሷ ጥሩ አይደለም። ስለዚህ ይሆናል አይደለ? የራሷን መንገድ እንድትጓዝ ተዋት። ከህይወቷ ምንቅር ብለህ ውጣ። ምክንያቱም አንተ ባልካት መንገድ እሷ የምትጓዘው እንትን ነች እንዴ? ዝም ብላ የምትመራው። በእርግጥ ወንድሟ ነው፣ ልታስከፋ ላትፈልግ ትችላለች። ግን ደግሞ ሰው በሰው ህይወት ጣልቃ መግባት አይችልም። ማንም እህትም ይሁን ወንድምም ይሁን ለትክክለኛው ነገር ነው መፍረድ ያለበት። አንተ ከሱ ጋር ጸብ ለመፍጠር የሆነ ነገር ለማድረግ ብለክ እሷ ላይ የማይሆን ሰው አምጥቶ እንዲህ ነው ማለት የለብክ። አዎ እኛ እሷን ደስታ እንፈልጋለን። ደስተኛ ሆና እሷ ፈልጋ ያመጣችው ነገር ምናምን ብለን እንቀበላለን። ግን የህፃን አስተሳሰብክን ተውና ማሰብ ጀምር ነው የምለው። ቤተሰቦችን ከዚህ በላይ ምንም ማለት አልፈልግም።